የአሜሪካኑ ፕሬዝዳንት ዶናልድ ትራምፕ በሚገኙበት የራት ፕሮግራም ላይ ከፍተኛ የሆነ የጥቃት ሙከራ ተደርጓል። ስለዚህ ነገር ልንገራችሁ። ይህም የጥቃት ሙከራ የተከሰተው ብዙዎች እንደሚናገሩት ዋይት ሃውስ ውስጥ አይደለም፣ ነገር ግን በሆቴል ውስጥ ነው። ይህም ሆቴል የሚገኘው በዋሽንግተን ዲሲ ሂልተን ሆቴል ውስጥ ነው። ዓመታዊ የሆነውና በየጊዜው ዋይት ሃውስ የሚያዘጋጀው ዋይት ሃውስ ኮረስፖንዳንት ዲነር የተባለው ማለትም የራት ምሽት ላይ ነው የጥቃት ሊፈጸም ይችላል። ታዲያ በዚህ ሰዓትም ይህንን ጥቃት ሙከራ ያደረገው ግለሰብ በቁጥጥር ስር ውሏል። በቁጥጥር ስር በዋለበት ወቅትም እንግዲህ እጅግ በጣም ብዛት ያላቸው መሳሪያዎችን ታጥቆ ነበር። ሻትጋን ታጥቋል። የተለያዩ መሳሪያዎችን ማለትም አጫጭር የሆኑ እንደ ሽጉጥና እንዲሁም የተለያዩ ጩቤዎችንና እጅግ በጣም ብዛት ያላቸው መሳሪያዎችን ታጥቆ እንደነበረ ታውቋል። ታዲያ የኳላ የምትመለከቱት ከሆቴሉ የተወሰደ የሴኩሪቲ ካሜራ ነው። ሰውየው ተኩስ ሲከፍት ማለት ነው። ተኩስ የከፈተበት ደግሞ የሲክሬት ሰርቪስ ኤጀንት ሲሆን ኤጀንቱ ላይ ነው ተኩስ የከፈተበት፣ በሻትጋን የመታው። ተጠርጣሪውም እየሮጠ ነው እንግዲህ ስፔሻል ኤጀንቱ ላይ ተኩስ የከፈተበት። ተኩስ በመክፈቱ ምክንያት እንግዲህ ቬስት አድርጎ ነበር ማለትም የጥይት መከላከያ አድርጎ ነበር፣ እሱን ነው የመታው። ታዲያ አሜሪካን ትላልቅ የሆኑ ባለስልጣኖች የተሰበሰቡበትን እራትን ብሪጅ አድርጎ ለመግባት የሞከረው የተጠርጣሪ ወደ ፕሬዝዳንቱም ሆነ ወደ ቫይስ ፕሬዝዳንቱ አልቀረበም። ነገር ግን ይህንን ጥቃት የፈጸመው ሎቢ ላይ ነው ወይ በሆቴል ውስጥ በሚገኝ ትልቅ ኮሪደር ላይ ነው። በዚህም ኮሪደር ላይ የተለያዩ ቼክ ፖይንቶች ነበሩ። ታዲያ እራቱ ተጀምሮ ባለበት ወቅት በዚህ የመግቢያ ቦታ ላይ ማለትም ሆቴል ውስጥ በሚገኝ የመግቢያ ቦታ ላይ የተለያዩ ቼክ ፖይንቶች ነበሩ፣ በሲክሬት ሰርቪሶች ፍተሻ የሚደረግባቸው። እሱን ሌቭል ሳያልፍ ነው እንግዲህ ተኩስ የከፈተው። እሱም ዝግጅቱ ወደ ተዘጋጀበት አዳራሽ መግባት ስላልቻለና ተስፋ ስለቆረጠ ይመስላል እንግዲህ ተኩስ እነሱ ኤጀንት ላይ ከፈተው። ታዲያ ተጠርጣሪ በኤጀንቶች ሙሉ ለሙሉ በቁጥጥር ስር ውሏል። ምንም ጉዳት አልደረሰበትም። ምንም እንኳን የተኩስ ልውውጥ ቢደረግ በጊዜው 32 ዓመት ጎልማሳ ሲሆን ኑሮውን ያደረገው በካሊፎርኒያ ነው። በወቅቱም የአሜሪካን ፕሬዝዳንት ጨምሮ ቫይስ ፕሬዝዳንቱን ጨምሮ እጅግ በጣም ብዛት ያላቸው የአሜሪካን ባለስልጣን እራት በሚበሉበት ወቅት እነሱ ላይ ጥቃት ለመክፈት የሚያስችለውን እጅግ በጣም ብዛት ያላቸውን መሳሪያ እንደተጣጠቀ በአሜሪካን ሲክሬት ሰርቪስ እንዲሁም በአሜሪካን ሚሊተሪ እንዲሁም በአሜሪካን ፖሊሶች በቁጥጥር ስር ሊውል ችሏል። በአሁኑ ወቅት እንግዲህ በሆስፒታል ይገኛል። ምንም እንኳን ምንም አይነት ጉዳት ባይደርስበት፣ ነገር ግን ለቼክአፕ ሲባል ሆስፒታል ተወስዷል። በቁጥጥር ስር ውሏል። ምንም ጉዳት አልደረሰበትም። የ32 ዓመት ጎልማሳ። ታዲያ በዛን ወቅት ቫይስ ፕሬዝዳንቱም ሆነ ፕሬዝዳንቱም ወዲያውኑ ኤቫኩዌት ተደርጓል ሰፓሬትሊ። እንዲሁም እያንዳንዱ የአሜሪካን ከፍተኛ ባለስልጣኖች በተመደበላቸው ሲክሬት ሰርቪስ ኢቫኩዌት እንዲደረጉ ወይም ከቦታው እንዲለቁ ተደርገዋል። የዋሽንግተን ፖሊስም ሙሉ ማብራሪያ የሰጠ ሲሆን ይህ ተጠርጣሪ በቁጥጥር ስር እንደዋለና ነገር ግን ጉዳት የደረሰው በአንድ ኤጀንት ላይ እንደሆነና ይህም ኤጀንት በሆስፒታል እንደሚገኝ ተናግረው ይህም ኤጀንት ጥይት መከላከያ በደረቱ ላይ ስላደረገ ምንም ጉዳት አልደረሰበትም፣ ነገር ግን ሆስፒታል ገብቷል። ሆስፒታል ነው የሚገኘው በአሁኑ ሰዓትና ምስጋና አቅርበውለታል ለዚህ ኤጀንት። በዚህ ሰዓትም ኤፍቢአይ ሙሉ ለሙሉ ቁጥጥር አድርጎ ይህን ምርመራ እየወሰደ እንደሆነና ምርመራ እንደጀመረ ተናግሯል። ዶናልድ ትራምፕም ከሆቴሉ በመመለስ በዋይት ሃውስ በመገኘት ኢንተርቪው የሰጡ ሲሆን በዚህ ኢንተርቪው ላይም እንደተናገሩት ከሆነ የተለያዩ የግድያ ሙከራዎች እሳቸው ላይ እየተሞከረ እንደሆነ ተናግረው በአሜሪካ ታሪክ ውስጥም እንደዚህ አይነት ግድያ ሙከራ የሚደረግባቸው ፕሬዝዳንቶች እጅግ በጣም ጥሩ የሆነ ስራ ለአሜሪካን ስለሚሰሩ ነው። ወደ ኋላ ሄዳችሁ መመልከት ትችላላችሁ። ከአብርሃም ሊንከን ጀምሮ እንደዚህ አይነት ግድያ የተደረገባቸው ፕሬዝዳንቶች እጅግ በጣም ትልቅ ለውጥን ስላመጡ ነው። እኔም በአሜሪካ ታሪክ ከፍተኛ የሆነ ለውጥን እያመጣው ስለሆነ ነው እንደዚህ አይነት የግድያ ሙከራዎች እኔ ላይ እየበዙ የመጡት ብለዋል። በተጨማሪም እሳቸው እንደተናገሩት ከሆነ በዋይት ሃውስ የምገነባው ትልቅ የሆነ ቦርሩም እንደዚህ አይነት ትላልቅ ፕሮግራሞችን በየሆቴሉ እየሄድን ከምናዘጋጅ ይልቅ እዛው ዋይት ሃውስ ውስጥ በሚዘጋጀውና እየተሰራ ባለው ትልቅ በሆነ አዳራሽ ውስጥ በማዘጋጀት ትላልቅ ባለስልጣኖችና ፕሬዝዳንቶችን ፕሮቴክት ማድረግ እንችላለን። ምክንያቱም የማስገነባው ቦርሩም የመስኮቶቹ መስታወቶች ሁሉ ቡሌት ፕሩፍ ናቸው ወይም ጥይት አያስገቡ። ዋይት ሃውስ ደግሞ እንደሚታወቀው የዓለማችን ሴኩሪድ የሆነ ቦታ ነው። ስለዚህ በፍጥነት ይህንን የዋይት ሃውስ ግንባታ ጨርሼ ከአንድ ወር በኋላ መልሼ ይህን ራት ማዘጋጀው ይሆናል ብለው ተናግሯል። ይህንንም የግድያ ሙከራ ያደረገው የግለሰብ የጥቃት ቢሳካለት በዛ ቦታ ውስጥ የሚገኙ የአሜሪካን ባለስልጣኖች እጅግ በጣም ብዛት ያላቸው የአሜሪካን ባለስልጣኖች ነበሩ። ቫይስ ፕሬዝዳንቱን ጨምሮ ፕሬዝዳንቱን ጨምሮ የፕሬዝዳንቶቹ ሚስት እንዲሁም የኤፍቢአይ ዋና በቃ ትልቅ የሆነ ራት ስለነበረ ትላልቅ የሆኑ ባለስልጣኖች ናቸው ኢንቫይት ተደርገው በዛ ቦታ የተገኙት። ነገር ግን በአሜሪካን ፕሬዝዳንትና እንዲሁም በተለያዩ ባለስልጣኖች ባሉበት ራት ቦታ ላይ ከፍተኛ የሆነ መሳሪያዎችን በመታጠቅ ሆቴሉን ብሪጅ አድርጎ ገብቶ ሎቢ ላይ የተያዘውና ተኩስ የከፈተው ይህ ግለሰብ የ32 ዓመት ግለሰብ በሲክሬት ሰርቪስ ቁጥጥር ስር ውሏል። በአሁኑ ወቅት እንግዲህ ይጣራ ይገኛል። አዲስ ነገር ካለ ማሳወቃችሁ ይሆናል።